ደብይል ለሳውዲ ለየጥላቻ ምናምን ነገር የለም ማለት ያሉ ሻቢያ ይረዳሉ ምናምን ግን የኛ ድክመት ነው ይወስደዋል እኛ ስራችን ማለት ለሳውዲዎች እኛ እንቀርባለን በታሪክም በምን የኛ ድክመት ነው ይወስደዋል ያንዳለ ሆኖ ግን ኳታርን ከደበደቡ ማንንም ይደበድባሉ ኢራኖች ነው እንደዛ ሆነ ሁቲ መጥቶ ሳውዲ አረቢያውን በዚህ ያረጋ ነው ያዘረው ነገራችሁ ላይ ሆርሙዝ ተጠቅቷል አው እኔ ኮፍዬ እንዴት ይሄ ይውል ጃፓን ምትልህ ነገር ይሄ ጠይቃም ጃፓን ባለፍ ነው 3 ነው 4ኛ ኢኮኖሚ ነው ምንም ይያላሉ 90% ደረጃ ያለው እዚህ ነው እሺ 9 7 ወር ወይ 8 ወር ይሄ ሆርሙዝ ከተዘጋ የጃፓን ኢኮኖሚ 100% እኮ ኮላፕስ ያደርጋል ህንድም እንደዛው ሳውዝ ኮሪያም እንደዛው ስለዚህ ሆርሙዝ ይከፈታል ማለት ነው ሆርሙዝ ይከፈታል ሆርሙዝ ከተከፈተ ኢራን አሸነፈ ማለት ነው ኢራን አሸነፈ አለበት በድርድር ኢራንን በጉልበት እዛ ሆርሙዝ ላይ አታስከፍተው ያን ተራራ በሙሉ አፍርሰህ ከወንዙ ባሻገር ከሆርሙዝ ባሻገር ያሉ ተራራ በሙሉ አፍርሰህ ወይም ደግሞ 500 ግማሽ ሚሊዮን ጦር ልከ ተራራውን ተቆጣጣር ካልሆነ ሆርሙዝን ነጣጣ ያን ደግሞ አሜሪካ ያረጋው አይሆን አይቻል እሺ ስለዚህ እጅ ተጣላ ለኢራን ተከበራች እጅ አይናቸውን ጨፈ ድብልቅ የሚያርቋቸው ለዛ ኢራኖች በስትራቴጂ የሚደባደቡት ማለት ነው አሁን ትላንትና ተፎክራል እስኪ ወንድ ተኩስ ይኸውልህ ተደባድባችሁ ኢራን ይተርፋል እናንተ ትጥፋላችሁ ለምን ብለህ ብትል ሁሉ ነገር ሜዳ ላይ ተቀምጠ ውሃ ብትል ሜዳ ላይ አስጥተ ነዳጅ ብትል ሜዳ ላይ ተሰጣ ምግብ ብትል ሆርሙዝ ላይ ተዘጋ ምን በልተ ምን ጠጥተህ ልትዋጋ ነው ኢራን ተራራ ነው ውሃ አለው ምንም ነገር ቢቀርበት ራሱን ሰርበብ ያርጋል ልጆቼ ሲያሳዝኑ ድሮ ነበር አሁንስ እዚህ ገብተው አምራችና ሰራተኛ ዜጋ ሆነዋል